በጣም ትናንሽ የሚባሉት ምርጫዎቻችን ከምንም በላይ ስለ እውነተኛ ማንነታችን ጥልቅ ምስጢር እንደሚናገሩ ያውቁ ይሆን? ጠቢብ ወይም ደግ ሆነን ለመታየት የምናዘጋጃቸው መልሶች ሳይሆኑ ሳናስበው በደመ ነፍስ የምናደርጋቸው ምርጫዎች እውነተኛ ነፍሳችንን ይገልጧታል። እስቲ ይህንን በምናብህ ተመልከት። በአውቶቡስ ውስጥ ተቀምጠሃል። በራስህ የሐሳብ ዓለም ውስጥ ጠፍተሃል። የማይታየውን የራስህን የሕይወት ሸክምም ተሸክመሃል። በዚህ ቅጽበት ድንገት ዓለም አንድ ፈታኝ ጥያቄ ከፊትህ ታመጣለች። አውቶቡስ ውስጥ የቀረው አንድ ወንበር ብቻ ነው፣ አንተ የተቀመጥክበት። ከፊትህ ደግሞ ያ ወንበር በእጅጉ የሚያስፈልጋቸው 4 ሰዎች ቆመዋል። አዲስ ሕይወትን በማኅፀኗ የተሸከመች ነፍሰ ጡር ሴት፣ የዕድሜ ሸክም ያዛላትና ጉልበቷ የከዳት አረጋዊት እናት፣ ሕመሙን ዋጥ አድርጎ ለመቆም የሚታገል እግሩን የተጎዳ ሰው፣ በጨለማ ውስጥ በእምነት ብቻ የሚጓዝ ደካማ አይነ ስውር። በዚህ ቅጽበት ሁሉንም መታደግ አትችልም። ለአንድ ሰው ብቻ ወንበሩን መልቀቅ ይኖርብሃል። ስለዚህ መልስ ከመስጠትህ በፊት ቆም በል፣ ወደ ውስጥህም በእርጋታ ተመልከት። ምክንያቱም መጀመሪያ ልትረዳው የምትመርጠው ሰው ከምትጠብቀው በላይ ፍርሃቶችህን፣ እሴቶችህን፣ ርኅራኄህንና በውስጥህ ቅድሚያ የምትሰጣቸውን ነገሮች ሁሉ ሊያጋልጥ ይችላልና። ምርጫህ በደመነፍስ ይሁን፣ ምክንያቱም ደመነፍስ ከማንኛውም አይነት ዝግጅት ወይም ማስመሰል ይቀድማልና። እናም ልብህን ያባባ መጨከን ያቃተህና ቅድሚያ መስጠት ያስፈለገህ ለማን ነው? ምርጫህን ካደረግክ ልብህ ለምን ያ መሳሳትና ያ መባባት እንደተሰማው በካርል ዩንግ ጥልቅ የሥነ ልቦና ትንታኔ እንፈትሽ። ዓይኖችህ መጀመሪያ ያረፉት እናትየው ላይ ከሆነ ነፍስህ እየተመራች ያለችው በሰው ልጅ ልብ ውስጥ ካሉት እጅግ ጥንታዊ የደመነፍስ ስሜቶች በአንዱ ነው። ይኸውም ስስ የሆነውን ንጹሕ የሆነውንና ገና ሙሉ ለሙሉ ያልተፈጠረውን ነገር የመጠበቅ ዝንባሌ ነው። ይህ ምርጫ ስለ ደግነት ብቻ የሚናገር አይደለም። ሌሎች የደከማትን አንዲት ሴት በሚያዩበት ቦታ አንተ በአንድ ቅጽበት ውስጥ የተሳሰሩ 2 ስስ ሕይወቶችን ትመለከታለህ። ሳታስተውለውም እንኳ እሷን መርዳት ለአንተ ዝም ብሎ የትሕትና ጉዳይ አይደለም። ይልቁንም ሕይወትን የማትረፍና ገርነትን የመከላከል ቅዱስ ተግባር ነው። ይህንን ምርጫ የሚያደርጉ ሰዎች አብዛኛውን ጊዜ ከገጽታቸው የጠለቀ የመንከባከብ ጉልበት አላቸው። ራስህን እናታዊ አድርገህ ባትገልጸውም እንኳ ጥገኛ ለሆነና ከለላ ለሚፈልግ ነገር ከፍተኛ ምላሽ የሚሰጥ ማንነት በውስጥህ አለ። አንተ አንድ ሰው ምንም ቃል ሳይተነፍስ ጭንቀት እንደዋጠው የምትረዳ፣ የሌሎችን የመቆርቆር ጸጥተኛ ሸክም የምትሸከም ሰው ነህ። ነገር ግን እንዲህ አይነቱ ልብ የተደበቀ ሸክምንም ይሸከማል። ሁሉንም ሰው ማዳን ስለተሳነህ የጥፋተኝነት ስሜት ይሰማሃል። ዓለም ከሌሎች ሰዎች ይልቅ በአንተ ላይ ልትከብድብህም ትችላለች። ሆኖም በምታፈቅርበት መንገድ ውስጥ ትልቅ ውበት አለ። ነፍስህ የተገነባችው ገና ራሱን መከላከል የማይችለውን ነገር ለመጠበቅ ነውና። ምርጫህ ይህ ከነበረ ምናልባት ጥልቁ እውነትህ ይህ ሊሆን ይችላል። ነፍስህ የተገነባችው ገና ራሱን መከላከል የማይችለውን ነገር ለመጠበቅ ነው። አረጋዊት እናቷን መምረጥ። ትኩረትህ መጀመሪያ ያረፈው አረጋዊቷ ላይ ከሆነ ልብህ የሚመራው በአክብሮት በትዝታና አብዛኛው ሰው በሚያየው ግን ጥቂቶች ብቻ እውነተኛ ዋጋ በሚሰጡት ጸጥተኛ የሰብአዊነት ክብር ስሜት ነው። ይህ ምርጫ ፍጥነትን፣ አዲስነትን ወይም የውጭ ገጽታን የማያመልክ ነፍስ እንዳለህ ያሳያል። የጊዜ ክብደቱም ክብሩም የሚሰማ ሰው ነህ። አንተ አንድን አረጋዊ ስትመለከት ዝም ብለህ እርጅናን አታይም፣ ይልቁንም ዓመታትን ታያለህ። በዝምታ የታለፉ የሕይወት ጦርነቶችን፣ ፍቅርን፣ ማጣትን፣ መሥዋዕትነትንና ጽናትን የተሸከመ ታላቅ ማንነትን ታስተውላለህ። ሌሎች ድክመትን በሚያዩበት ቦታ አንተ ታሪክን ታያለህ። ሌሎች ስስነትን በሚያዩበት ቦታ አንተ ለዓለም ብዙ ነገር የሰጠ ሰውን ትመለከታለህ። ማናችንም እዚህ የደረስነው ብቻችንን እንዳልሆነም ትረዳለህ። ወንበርህን መልቀቅህ ዝም ብሎ የደከመውን ሰው መርዳት ብቻ አይደለም፣ ይልቁንም የድርሻውን ሸክም ለተሸከመ ሕይወት በውስጥህ ማጎንበስና ክብር መስጠት ነው። አረጋዊቷን የሚመርጡ ሰዎች ብርቅ
ብርቅዬ የሆነ ስሜታዊ ጥልቀት አላቸው። አንተ በእርጅና ውስጥ የተደበቀውን ብቸኝነት፣ ሁሌም ወደፊት በሚጋልብ ዓለም ውስጥ ቀስ እያሉ የመምጣትን የማይታይ ስቃይ ትረዳለህ። የሰው ልጅ ሊሰማው የሚችለው እጅግ ጥልቁ ቁስል አካላዊ ድክመት ሳይሆን የመረሳት ስሜት እንደሆነም ታውቃለህ። ነገር ግን ልብ በል፣ ላረጀ ነገር ትልቅ ቦታ ስትሰጥ ዓለም በቀላሉ አሽቀንጥራ የምትጥላቸውን ነገሮች በጥልቀት ታስተውላለህ። ጥበብ በወጣትነት ማሸጊያ ስላልቀረበች ብቻ ችላ ስትባል ውስጥህ ይከፋብሃል። ግን እወቅ፣ አንተ ከእርጅና ፊትህን አታዞርም፣ ታከብረዋለህ እንጂ። የጊዜን ምልክቶችም አትፈራም። ይልቁንም ሕይወት እንደተኖረች የሚያሳዩ ማረጋገጫዎች አድርገህ ትቀበላቸዋለህ። ምርጫ ይህ ከነበረ ምናልባት ጥልቁ እውነትህ ይህ ሊሆን ይችላል። ዓለም አብዛኛውን ጊዜ የምትረሳውን ነገር ነፍስህ እንዴት ማክበር እንዳለባት ታውቃለች። እግሩን የተጎዳውን ሰው መምረጥ። ዓይኖችህ መጀመሪያ ያረፉት የተሰበረ እግር ባለው ሰው ላይ ከሆነ የውስጥህ ዓለም የሚመራው በእውነታ በግልጽነትና በአሁኑ ቅጽበት ለሚታይ ስቃይ ምላሽ በመስጠት ኃይለኛ የደመነፍስ ስሜት ነው። አንተ ረቂቅ ወደ ሆኑ ስሜቶች የሚያዘነብል አእምሮ የለህም። ይልቁንም አጣዳፊ ሆነውን ትመለከታለህ። አሁን እየተከሰተ ያለውን ሕመምም ትገነዘባለህ። ሌሎች ወደ ተምሳሌታዊ ነገሮች ሲሳቡ፣ አንተ ግን ቀጥ ብሎ ለመቆም የሚታገልን ሰው ታያለህ። ልብህም በተግባር ምላሽን ይሰጣል። ይህንን ምርጫ የሚያደርጉ ሰዎች ጠንካራ ተግባራዊ ብልህነት አላቸው። ሌሎች ሲደናገጡ አንተ የተረጋጋህ ነህ። ሌሎች ሲወሳሰቡ የትኛው ቅድሚያ እንደሚሰጠው በፍጥነት ትለያለህ። ርኅራኄ በማጽናኛ ቃላት ብቻ የተገደቡ አይደለም። ይልቁንም ጣልቃ በመግባትና በጸጥታ የስቃይን ሸክም በመቀነስ የሚገለጽ እንጂ። ነገር ግን ይህ ማንነትህ የራሱ ሸክምም አለው። ርኅራኄ ሁልጊዜ በስስነት ተጠቅልሎ ስለማይመጣ ብቻ ሰዎች ስሜቱን የሚቆጥብ ወይም በጣም ተግባራዊ ነህ ብለው ሊፈርጁህ ይችላሉ። እውነታው ግን ስስ ልብ የለህም ማለት አይደለም። ይልቁንም ልብህ ስነ ሥርዓት ያለው መሆኑ ነው። ምርጫ ይህ ከነበረ ምናልባት ነፍስህ ይህንን እያለች ሊሆን ይችላል። ስቃይ ከፊትህ ሲጋረጥ ፊትህን አታዞርም፣ አታመነታምም። ወደሚያመው ነገር ትጠጋለህ። እንዲሁም በጸጥተኛው የተግባር ኃይልህ ሕመሙን ለመቀነስ ትሞክራለህ። ዓይነ ስውሩን ሰው መምረጥ። ትኩረትህ መጀመሪያ ያረፈው በዓይነ ስውሩ ሰው ላይ ከሆነ ነፍስህ እጅግ ብርቅዬና ጥልቅ በሆነ የርኅራኄ ቅርጽ የተገነባች ናት። አንተ ምላሽ የምትሰጠው ለሚታይ የስቃይ ገጽታ ብቻ አይደለም፣ አብዛኛው የዓለም ክፍል ጨርሶ ለማያየው ጸጥተኛ ተጋድሎም ጭምር እንጂ። አንተ ከውጫዊ ገጽታ በስተጀርባ ዘልቆ የሚመለከት ልብ አለህ። ያለምንም እርግጠኝነትና አብዛኛውን ጊዜ በሌሎች ዘንድ ሙሉ በሙሉ ሳይረዱ በሕይወት ውስጥ መጓዝ ምን ያህል ከባድ እንደሆነ ትረዳለህ። በአውቶቡስ ውስጥ የቆመ ዓይነ ስውር ለአንተ ወንበር የሚያስፈልገው ሰው ብቻ አይደለም። እርሱ በእያንዳንዱ እርምጃው ውስጥ እርግጠኛ ያልሆነን ዓለም የሚቀዝፍ ጸጥተኛ ተጓዥ ነው። በውስጥህ ጠንካራ የፍትሕ ስሜት አለ። ሌሎች ትኩረት የማይሰጡትን ታስተውላለህ። ዓለም ለእነርሱ ስላልተመቸች ብቻ ራሳቸውን ለማላመድ ለሚጣጣሩ ሰዎች ፊትህን ማዞር አይቻልህም። ያንተ አዘኔታ ዕውቀት ነው፣ አክብሮት ነው። የማይታይ መከራ በጨለማ ውስጥ ተደብቆ እንዲቀር ፈቃደኛ ለመሆን ነው። ነገር ግን ይህ ስሜታዊነትህ ራሱ ከባድ ሊሆን ይችላል። ሌሎች ያመለጣቸውን ነገር በማየትህ ብቻ ልትዝልም ትችላለህ። ወዳጆች ሆይ፣ ከሁሉም በላይ ወደ ሆነው ታላቅ እውነት እንምጣ። በዚህ ፈተና ውስጥ ፍጹም ስህተት የሆነ ምላሽ የለም። እንዲህ ካለው አስጨናቂ ጥያቄ በኋላ ይህንን ማለት ሊያስገርም ይችላል። ነገር ግን ይህንን ቅጽበት እጅግ ትርጉም ያለው የሚያደርገው ይህ እውነታ ነው። እያንዳንዱ ምርጫ ርኅራኄን ይገልጻል። እያንዳንዱ ምርጫ ሕሊናን ያሳያል። የሚቀየረው ነገር ስለ መቆርቆርህ ወይም አለመቆርቆርህ ሳይሆን ያንተ አዛኝነት ወይም አሳቢነት ቅርጽ የያዘበት መንገድ ነው። ለመሆኑ መጀመሪያ የሚያንቀሳቀስህ ምንድን ነው? ነፍስህ እንድትጠብቀው የተማረችው የትኛውን ነው? የትኛው የስስነት ጥግ ነው ልብህን በጥልቀት የሚጠራው? አንዳንዶች ወደ አዲስ ሕይወት ይሳባሉ፣ ገና እየተገነባ ያለውን ነገር የመጠበቅ ቅዱስ ፍላጎት ስላላቸው። አንዳንዶች ወደ እርጅና ያደላሉ፣ ለዘመናት ጽናት ክብር ስላላቸው። ሌሎች ደግሞ ወደማይታየው ስቃይ ይሳባሉ፣
ምክንያቱም እጅግ ጥልቁ ተጋድሎ አብዛኛው ዓለም ለማየት የሚረሳው እንደሆነ ስለሚረዱ ነው። አንዳንድ ጊዜ ራስህን ከምርጫ ውጪ ማድረጉ ራሱ ትልቁን እውነት ይገልጻል። መወሰን ያልቻልክበት ምክንያት ደካማ ስለሆንክም አይደለም። ይልቁንም የእያንዳንዱ ሰው ሰብአዊነት እጅግ በጥልቀት ስለሚሰማህ እንጂ። እናም ወንበሩን ለራስህ ለማስቀረት መምረጥህም ጨካኝነት እንዳይመስልህ። አንዳንድ ጊዜ ከራስህ አልፎ የሚተርፍ አቅምን ስታጣ ወይም ማንም ሊያያቸው የማይችላቸው ጥልቅ የውስጥ ቁስሎች ሲኖሩ ራስህን ለመጠበቅ የምታደርገው ጥረት የሰው ልጅነትህ ሌላኛው ክፍል ነው። በመጨረሻም ይህ ታሪክ ስለ አውቶቡስ ወንበር አይደለም። ታሪኩ ስለ አንተ፣ ስለ እኔ ነው። ቃላት ከመድረሳቸው በፊት ቀድሞ ምላሽ ስለሚሰጠው የማንነት ክፍል። ይህ ፈተና ደግነትህን ብቻ ሳይሆን የርኅራኄህን ቅርጽም ያሳያል። ምርጫ ከምታስበው በላይ ተንከባካቢ መሆንህን ወይም አክብሮት በማንነትህ እምብርት ውስጥ እንደሚኖር መስክሮልህ ይሆናል። መልስህ ምንም ይሁን ምን በፍጥነት አትፍረድበት፣ ይልቁንም አዳምጠው። ምክንያቱም ራስን ማወቅ የሚጀምረው አንዲት ቀላል ውሳኔ መስታወት በምትሆንበት በዚች ቅጽበትም ነውና። ያ መስታወት ማንነትህን ብቻ ሳይሆን ማን እየሆንክ እንደመጣህም ጭምር ያንጸባርቃል። አሁን እንግዲህ ጥያቄው ወደ አንተ ይመለሳል። ከቀደመው ይበልጥ በጸጥታ ግን ደግሞ ይበልጥ በጥልቀት መጀመሪያ ወንበሩን ለማን ትለቃለህ? ይህ ምርጫስ ስለ ነፍስህ ምን እያንሾካሾከ ይሆን?